ቁሳቁስ የተገነባበት ቁስ ነው። ሶስተኛው የተገነባበት መንገድ ወይም ቴክኒክ የተገነባበት ቁስ ከዛ በፊት እንደነበሩት የአክሱም ኪነ ህንጻ ላይ የምናየውን አይነት በንብርብር አለት ለመስራት አልመረጠም። እነኛ ከሱ በፊት የተገነቡት አመታትን ቀደም ብለው የተገነቡት ብዙዎቹ ፈርሰዋል ወይንም የመፍረስ አደጋ ገጥሟቸው ነበር። ምናልባት መቼም የማይፈርስ ወይንም ረጅም ዘመን ተሻጋሪ እንዲሆን ስላሰበ ነው ብለው የሚገምቱ ባለሙያዎች አሉ። በጎ ግምት ነው። ስለዚህ አንደኛ የመረጠው የግንባታ ቁስ አንድ ወጥ አለት ነው። ስለዚህ መጀመሪያ ነገር አንድ አለትን ወደ ህንጻ ለውጠዋለሁ ብሎ ማሰብ አንድ ትልቅ እንጨትን ፈልፍዬ ይሄንን ቅርጽ አወጣለሁ ብሎ ከፍ ያለ ምናብ ይጠይቃል። ሁለተኛው የገነባበት መንገድ ከዛ በፊት የነበሩትን የግንባታ ጥበብ የዲዛይን ጥበብ አልተከተለም። ለምሳሌ አክሱማውያን በጣም ረጅም የሚባል በሰው ልጆች ስኬል ወይንም ምጣኔ ከሰው ልጆች ቁመት እጅግ ግዙፍ የሆኑ ሰዎች ስሩ ቢቆሙ ትንሽ እንደሆኑ እንዲሰማቸው አድርገው ተገዳዳሪ እንለዋለን። እዚህ ጋር ነኝ የሚል አለው የሚል ስልጣኔ የሚመሰክር። ስለዚህ ወደ ላይ ቆሞ የሚገዳደረው ላሊበላ ወደ ታች ደግሞ ከነበረው። ስለዚህም ሌላ ጽንሰ ሐሳብ ነው። ይሄን ተከትሎ ቴክኒኩን እንመልከት ወይንም አንድም የገነባበት ጥበብ መንገድ ነው። ንብርብር የህንጻን አካላት በመገጣጠም መስራት ብዙ እድል ይሰጣል። የተሳሳትካትን አንዷን ኤሌመንት ለማረም እድል አለ። ወጥ አለት ላይ ስትሰራ ግን ለፐርፌክሽን ቅርብ ካልሆንክ ለማረም እድል የለም። ይሄ ለፍጹምነት እጅግ ቅርብ በሆነ ባለሙያ ነው የሚታሰበው። ሌላው እጅግ የሚያስደንቀው በሂደት መማር ያለብህን ለምሳሌ አንድን ህንጻ መሰረቱን እየሰራህ ስለ ግድግዳው ቀስ ብለህ ለማሰብ ጊዜ አለ። መስኮቱን ቤት ላድርገው ታስባለህ። ከጨረስክ በኋላ እንትን ተረሳ ውሃ መውረጃ አስገቡለት ይባላል። ይሄ እንደሱ አይደለም። ለምሳሌ ውሃ መውረጃውን የቱ ጋር እንደምታደርገው ከጣራ ነው የጀመርከው ማለት ነው። አንድን ህንጻ ከጣራ ሲጀመር ባለም ታሪክ አላነበብኩም የመጀመሪያ ነው። ስለዚህ እነኚህ ሁሉ ስናነሳቸው የተለየ ነው። እንደውም የሚያመሳስለው ነገር ነው ፈልጎ ማግኘት የሚከብደው እንጂ የሚመሳሰል የለውም።